ይህ አፕሊኬሽን ስልካችሁ ላይ ካለ በማንኛውም ቋንቋ የተጻፈ ጽሁፍ ወደምትፈልጉት ቋንቋ በቀላሉ ትራንስሌት ማድረግ ትችላላችሁ። አዎ በቀላሉ ትራንስሌት ማድረግ ትችላላችሁ። አጠቃቀሙን በጣም ቀላል ነው። ወደ አፕሊኬሽኑ በመግባት እዚህ ጋር የእናንተን ቋንቋ ትመርጣላችሁ። የኔ አማርኛ ስለሆነ እዚህ ጋር አማሪክ ሚሊዮን እመርጧለሁ። በመቀጠል ደግሞ እዚህ ጋር የጽሁፉን ቋንቋ እመርጧለሁ። እንግሊዘኛ ብዬ እዚህ ጋር እንግሊሽ ሚሊዮን ነካዋለሁ። ከዛ ከታች የፓወር በተኑን ስነካ እጋ አንዳንድ ፐርሚሽኖችን እንድፈቅደው ይጠይቀኛል። ስለዚህ እናንተ አንዳንድ ፐርሚሽኖችን አለው በማለት በዚህ መልኩ ትፈቅዳላችሁ። ከዛ እዚህ ጋር የአፕሊኬሽኑን አይከን ያመጣላችኋል። ወደ ጽሁፉ በመሄድ እችኛውን አፕሊኬሽን ሳብ አድርጋችሁ ጽሁፉ ላይ ማስቀመጥ ብቻ ነው። እንደዚህ በምታዩት መንገድ በቀላሉ ትራንስሌት ያደርግላችኋል። ስለዚህ ይህንን አፕሊኬሽን ለማውረድ ወደ ፕሌይ ስቶር ትሄዱና ሰርች ማድረጊያው ላይ ኢትዮ አፕስ ብላችሁ የኛን አፕሊኬሽን ስልካችሁ ላይ ኢንስቶል ታደርጋላችሁ። በመቀጠል ይህንን አፕሊኬሽን ስከፍት እንዲያመጣላችኋል። እዚህ ሰርች ማድረጊያው ላይ SS22 ብላችሁ ሰርች ታደርጉ እንደዚህ አይነት ጽሁፍና ፎቶ ያመጣላችኋል። የኛውን አንድ ጊዜ በመንካት እነዚህን ጽሁፎችን ስክሮል ስታደርጉ እዚህ ጋር እንደምታዩት ዳውንሎድ የሚል አለ። ዳውንሎድ የሚለውን በመንካት አፕሊኬሽኑን ማውረድ ትችላላችሁ። ቪዲዮ ከጠቀማችሁ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ።